ሰላም ጤና ይስጥልን ውድ የቲክቶክ እና ዩቲዩብ ቻናል ቤተሰቦቻችን እንዴት ናችሁ? በሚገርም መልእክት ያለው ቪዲዮ ነው። እስኪ እዚህ ከላይ ያለው ቪዲዮ መልከት። የሚገርም መልእክት ያለው ቪዲዮ ነው። ሰዎችን ከተረዳናቸው በኋላ እንዴት መልሶ ሊጎዱን እንደሚችሉ የሚያሳይ ቪዲዮ ነው። የሚገርም በጣም የሚገርም ሚሴጅ ወይም ደግሞ መልእክት ያለው ቪዲዮ ነው። አይተን እንመለስ እስኪ። እባቡ እንግዲህ በመስተዋት ነገር ወይም ደግሞ የሆነ ነገር ወቅቶታል። እባቡን የሆነ ነገር ወቅቶታል። ልጇን ተሸክማ እንግዲህ ለመርዳት ትሞክራለች ማለት ነው። እዩልኝ። ከዛ የሆነ መድኃኒት ቀምማ እንትን አለችው፣ ቁስሉ ላይ ጨመረችበት፣ ዳነ ማለት ነው። ወተት ምናምን አምጥታ ሰጠችው እናሳ ከዛ በኋላ ተመልሶ ሊወጋት ማለት ነው። ወጋት ተመልሶ። ሞተች። Wow, I'm sorry baby, I'm sorry. እንዳያችሁት ነው እንግዲህ ቪዲዮውን ብዙ ሰዎች ከብዙ ችግር ያወጣቸውን ሰዎች ወይም ደግሞ በችግር ጊዜ በነበረበት ጊዜ ያንን ችግር ተረድቶ ወይም ደግሞ አብራቸው የነበረውን ሰው መልሶ እንደዚህ የሚወጉበት አጋጣሚዎች ብዙ ናቸው ማለት ነው። በጣም የሚገርም መልእክት ያለው ቪዲዮ ስለሆነ ነው ይሄን ቪዲዮ ያመጣሁት። ብዙ ያስተምራል ብዬ አስባለሁ። አሁን ላይ ያለው ነገር ብዙ ሰዎችን እንደዛ እያደረጉ ነው የሚኖሩት። በብዙ ችግር ውስጥ አብሯቸው ያለፈ ሰው ተረድቶ በብዙ ችግር ውስጥ አብሯቸው ያለፈ ሰው አይዞ አብሬክ ነኝ አብሬሽ ነኝ ያለን ሰው መልሰው እንደዚህ የሚጎዱበት አጋጣሚዎች በጣም ብዙ ናቸውና በጣም የሚያስተምር ቪዲዮ ነውና አንዳንድ ጊዜ ጥንቃቄ ልናደርግ ይገባል የሚል መልእክት ጭምር ያስተላልፋል ማለት ነው። አሁን ይሄኛው እባብ እንግዲህ መስተዋት ነገር ወቅቶት ሊሞት አካባቢ ወይ የደረሰ ነበረ። እንግዲህ ያው እንደ ምሳሌ ነው የተጠቀሙት። ምስሉን ግን በጣም አስተማሪ ነገር ነው። ይሄን ቪዲዮ የሰራ ኤአይም ሊሆን ይችላል ይሄ ቪዲዮ እና እኔ በጣም አይቸገርቦኝ ነው። ተጠንቀቁ። ለማንኛውም ዩቲዩብ ቻናሌን ሰብስክራይብ አድርጉልኝ፣ ቲክቶክ አካውንቴንም ፎሎ አድርጉልኝ። ቴንክ ዩ